ለካ የደሃ ልጅ ነሽ። ምን አልክ? ቆየህብኝ እኮ በዛ ላይ ስልክ አታነሳም። እኔማ ተሰላችቼ ልሄድ ነበር። የመንገድ ላይ ውሎ ለአንቺ አዲስ ነገር ነው እንዴ? እኔ ወድ እንዴት ማለት? እሱን ታዩና በቀደም በፎቶ ያሳየሽኝ ሴትዮ እናቴ ነች ነበር ያልሽኝ አይደል? አንተ እናቴ ነው ሴትዮ? ምን ያንሳታል? ሕፃን ልጅ አይደለች? እና እንዴት አስታውሰ ጠየቀኝ? ትላንት ጉሊት ስትቸረችር አይቻት። ወይ እሷ ነቻው። ልክ ነህ፣ ጉሊት ነው የምትሰራው። ለካ የደሃ ልጅ ነሽ። ምን አልክ? እንዴት አስቻለሽ ግን በልተሽ እንኳን ሳትጠግቢ ከሀብታም ልጅ ጋር? አንተ ያማሃል እንዴ? ምንድን ነው የምትቀባጥረው? አንቺ የምትለብሺው እናትሽ በምትጎልታቸው ድንቾች ብር ነው። እኔ ደግሞ ድንች በስጋ እንኳን ከበላው ስንት ጊዜ ምግብ መስሎ አይታየኝም። እና ምን ይሁን ነው የምትለው? እና እኔና አንቺ አሁን ታችና ላይ ሆነን ብንጋባስ ምንመጣጠን ይመስልሻል? ነው ወይስ እናትሽም አንቺም የኔን እጅ እየተጠባበቃችሁ ልትኖሩ ነው? ከልብ ነው እንደዚህ የምታወራው? እውነት አንተ እስከ ዛሬ ድረስ ማውቀ ብሩክ ነህ? ዛሬ የቀጠርኩሽ ስለዚህ ላወራሽ አይደለም። አንድ ማወቅ ያለብሽ ነገር አለ። እሺ ምንድን ነው ንገረኝ። የአባቴ ጓደኛ ከውጭ የምትመጣ ልጅ አለችውና ከመሄዷ በፊት ቀለበት ልናደርግ ወስነናል። ለዛ ነው ዛሬ እናቴ ጉሊት ሻጭነት ጎልቶ የታየ እና እሷ ከኔ በለጠችብህ። ይሄ ሁሉ ለአንተ የሆንኩት ቁጥር ውስጥ አይገባም ማለት ነው? አዝናለሁ። ከዚህ የተሻለ ምንም የምልሽ ነገር የለም። ከንቱ ሰው ነህ። እሺ ፍቅር የማይገባ ከንቱ ሰው